ዓለማችን ላይ እንዳሉ ማታውቋቸው አስገራሚ መኪናዎች። ምድራችን በየጊዜው አዳዲስ ነገሮችን እየፈጠረች ትገኛለች። ከእነሱም መሃል የመኪና ቴክኖሎጂ ግንባር ቀደሙ ነው። ሰላም የአዲስ ዘመን ቻናል ተከታታዮቻችን፣ ለዛሬ ዓለማችን ላይ ካሉ አስደናቂ መኪኖች መካከል የተወሰኑትን የምንመለከት ይሆናል። በቅድሚያ ግን ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ ቪዲዮውን ጀምሩት። 9ኛ ኤርካር። ይህቺ ኤርካር የተባለች መኪና ሙሉ በሙሉ በአየር ነው የምትጓዘው፣ ማለትም ያለምንም ኤሌክትሪክና ነዳጅ ማለት። አዎ እውነት ነው። ይህቺ መኪና በአየር ብቻ ነው የምትሰራው። ነዳጅም ሆነ ኤሌክትሪክ አትጠቀምም፣ በአየር ብቻ። ከዚህም በላይ የሚያስገርመው አየር ለመሙላት የሚፈጅባት 3 ደቂቃ ብቻ ነው። አንዴ በሞላችው አየርም እስከ 220 ኪሎ ሜትር መጓዝ ትችላለች። ፍጥነቷም 70 ኪሎ ሜትር በሰዓት ነው። መኪናዋ በአሁኑ ሰዓት ለገበያ ባትቀርብም በእውነቱ ግን ተገቢ የሆነ ሙከራ ተደርጎላት ማለፍ ችላለች። በውስጧም 3 ሰዎችን የመያዝ አቅም ያላት ሲሆን የተሰራችውን ፈረንሳይ በሚገኘው ኤምዲአይ በተባለ ካምፓኒ ውስጥ ነው። 8ኛ ቴራፊጂያ ትራንዚሽን። ይህ መኪና ደግሞ አውሮፕላንና መኪናን በአንድ ላይ ያጣመረ ቴክኖሎጂ ሲሆን በአየር ላይም በምድር ላይም መጓዝ ይችላል። ቴራፊጂያ በተባለ ካምፓኒ ቻይና ውስጥ የተሰራ ሲሆን በአየር ላይ 185 ኪሎ ሜትር በሰዓት የሚጓዝ ሲሆን በምድር ላይ ደግሞ 105 ኪሎ ሜትር በሰዓት ይጓዛል። ይህ መኪና ጥቂት ቁጥር ብቻ የተመረተ ሲሆን በአሁኑ ሰዓት ገበያ ላይ የለም። በሰዓቱ ዋጋው ደግሞ $279,000 ነበር። 7ኛ ሶላር ካር። እስኪ አስቡት፣ አንድ መኪና በፀሐይ ብርሃን ብቻ መንቀሳቀስ ሲችል። ህልም አይደለም። በኒዘርላንድ በሚገኝ አንድ ዩኒቨርሲቲ ውስጥ ያሉ ተመራማሪዎች ይህንን እውን አድርገውታል። ይህ መኪና 100% በፀሐይ ብርሃን ወይንም በሶላር ሲስተም ነው የሚሰራው። በፀሐይ ብርሃን ብቻ ከ700 ኪሎ ሜትር በላይ መጓዝ ይችላል። 132 ኪሎ ሜትርም በሰዓት የመጓዝ አቅም አለው። 4 ጊዜ ወርልድ ጊነስ ቡክን ማሸነፍ ችሏል። ይህ መኪና በአሁኑ ሰዓት ለሽያጭ ያልቀረበ ሲሆን ትክክለኛ ዋጋውም አይታወቅም። 6ኛ ቮልክስዋገን ዋን ሊትር ካር። ይህቺ መኪና በቮልክስዋገን የተሰራች ሲሆን ዋን ሊትር ካር የተባለ ፕሮጀክት ከ2002 ጀምሮ መሰራት ተጀመረ። ዓላማውም አንድ መኪና በ1 ሊትር ነዳጅ 100 ኪሎ ሜትር እንዲጓዝ ማድረግ ሲሆን እሱንም አሳክተውታል። ይሄ ቮልክስዋገን ዋን ሊትር ካር የተባለ መኪና 2 ሲስተሞችን ይጠቀማል። 800 ሲሲ ዲሲ ኢንጂን እና ኤሌክትሪክ ሞተር ይጠቀማል። በኤሌክትሪክ ብቻ 50 ኪሎ ሜትር መሄድ ይችላል። የዚህ መኪና ከፍተኛ ፍጥነት 120 ኪሎ ሜትር በሰዓት ነው። ይህ መኪና በ1 ሊትር ነዳጅ 100 ኪሎ ሜትር በአስተማማኝ ሁኔታ መሄድ ይችላል። የቮልክስዋገን ምርት ሲሆን 250 ከተመረተ በኋላ ከገበያ ወጥቶ ጠፍቷል። በሰዓቱ ዋጋውም ከ100 ዩሮ በላይ ነበር። 5ኛ BMW ጂና። ይህ መኪና በቢኤምደብሊው ካምፓኒ 2002 መሰራት ተጀምሮ በ2008 ተጠናቆ በይፋ ተመርቋል። ይህንን መኪና ለመስራት በጠቅላላ ከ$1 ሚሊዮን በላይ የፈጀ ሲሆን ይህ መኪና ለሽያጭም አይውልም፣ ለገበያም ታስቦ አልተሰራም። ይህ መኪና በውስጡ የተለያዩ የሚያስደንቁ ፊውቸሮች ሲኖሩት ከእነሱም መሃል የተወሰኑትን ልንገራችሁ። የመጀመሪያው እላዩ ሙሉ በሙሉ ከጨርቅ መሳይ ነገር የተሰራ ሲሆን ሁለተኛው ደግሞ መኪናው ቅርጽ መቀየር መቻሉ ነው። ከዚህም በላይ የሚያስደንቀው መኪናው ከ32 አይነት ቀለም አማራጮች በላይ ያሉት ሲሆን ራሱንም ያለምንም ቀለምና የሰው ልጅ እርዳታ ወደ 32 አይነት ቀለም መቀየር ይችላል። መኪናው ሙሉ በሙሉ በነዳጅ የሚሰራ ሲሆን ስለ መኪናው የተሟላ መረጃ ግልጽ አልተደረገም። በዚህም ምክንያት ዋጋው ሊታወቅ አልቻለም። 4ኛ ስኪዩባ። ይህ መኪና በ2008 የተሰራ መኪና ሲሆን ምድራችን ላይ ካሉ አስደናቂ መኪኖች መካከል አንዱ ነው። መኪናው በውሃ ውስጥም በመሬት ላይ መሄድ ሲችል በመሬት ላይ እስከ 120 ኪሎ ሜትር በሰዓት የመጓዝ አቅም ያለው ሲሆን ውሃ ውስጥ ደግሞ እስከ 6 ኪሎ ሜትር በሰዓት ይጓዛል። በአጭሩ ይህ መኪናና መርከብን በአንድ ላይ ያጣመረ ቴክኖሎጂ ነው። ሙሉ በሙሉ በኤሌክትሪክ የሚሰራ ሲሆን 3 ሞተሮች አሉት። እናም እስከ 10 ሜትር ጥልቀት ውስጥ ገብቶ መጓዝ ይችላል። ሪንስፒድ በተባለ ካምፓኒ የተሰራ ሲሆን ይህ መኪና በአሁኑ ሰዓት ምድራችን ላይ ካሉ ብርቅዬ መኪኖች መካከል አንዱ ነው። ዋጋው $2 ሚሊዮን ቢሆንም ከማይሸጡ መኪኖች መካከል አንዱ ነው። 3ኛ BMW iVision D። ይህ መኪና ልክ እንደ ጓደኛችሁ ከእናንተ ጋር መነጋገር ይችላል። ይሄ መኪና ብቻ አይደለም፣ አማካሪያችሁም ጭምር ነው። መኪናው ለገበያ ወይንም ለሽያጭ ታስቦ የተሰራ ሳይሆን የወደፊት መኪኖችን ለማሳየት የተጠቀሙበት ቴክኖሎጂ ነው። በውጭው ዲዛይኑ ላይ ቀለል ያለ ፊውቸሪስቲክ መልክ አለው። ነገር ግን ትልቁ ነገር ይሄ አይደለም። መኪናው እስከ 32 አይነት የተለያዩ ቀለሞችን መቀየር ወይንም መላበስ ይችላል። ከዚህም በተጨማሪ ሙሉ በሙሉ የመኪናው መስታወቶች ልክ እንደ ስክሪንነት ያገለግላሉ። በዚህም ምክንያት መኪና ውስጥ ምንም አይነት ተጨማሪ መቆጣጠሪያ ስክሪን አያስፈልግም። ይህ መኪና ሙሉ በሙሉ በኤሌክትሪክ ሲሆን የሰራውን ካምፓኒ BMW ይባላል። የዚህ መኪና ዋጋ $70,000 ቢገመትም ትክክለኛ ዋጋው አልታወቀም። ከዚህም በተጨማሪ ምድራችን ላይ ካሉ ከማይሸጡ መኪኖች መካከል አንዱ ነው።
ሁለተኛ አቫታር። ይህ መኪና ዓለማችን ላይ ካሉ ብርቅዬ መኪኖች መካከል አንዱ ሲሆን ሙሉ በሙሉ በኤሌክትሪክ ኃይል ነው የሚሰራው። 4 ሞተሮች ያሉት ሲሆን የ470 ፈረስ ጉልበት ያህል አለው። ይህ መኪና ሙሉ በሙሉ በኤአይ የታገዘ መኪና ስለሆነ ውስጡ ላይ ምንም አይነት መሪ ሆነ የሚነካኩ ነገሮች የሉትም። የምትቆጣጠሩትም በአንድ ትንሽዬ ሪሞት መሳይ ነገር ነው። ከዚህም በተጨማሪ መኪናው በተገጠመለት ኤአይ ምክንያት የሰዎችን ስሜት ማንበብና መረዳት ይችላል። በአሁኑ ሰዓት ይህ መኪና አንድ ብቻ ሲሆን ያመረተውም ካምፓኒ ማርሴዲስ በመባል ይታወቃል። ይሄ ቅንጡና ዘመናዊ መኪና ዋጋ ያልተተመነለት ሲሆን ከዚህም በተጨማሪ ካምፓኒው ይህንን መኪና ለማንም እንደማይሸጥ አስታውቋል። አንደኛ ትረስት ኤስኤስሲ። ይህ መኪና ምንም አይነት የመኪና ቅርጽ የሌለው ሲሆን እንዲሁም ሙሉ በሙሉ ጀት ይመስላል። ይህ መኪና የተሰራው በ1990ዎቹ መጀመሪያ አካባቢ ነው። መኪናው የዓለማችን ፈጣኑ መኪና ሲሆን እስካሁን በፍጥነት የትኛው መኪና ሊደርስበት አልቻለም። ይህ መኪና በሰዓት 1235 ኪሎ ሜትር መሄድ ይችላል። ይህም ማለት ከመደበኛ መኪኖች በ11 እጥፍ የመጓዝ አቅም አለው፣ ወይንም ከአንድ አውሮፕላን ፍጥነት በላይ ማለት ነው። በዚህም ምክንያት መኪናው በዚህ ልክ ምድር ላይ ማሽከርከር ስለማይቻል ሙሉ ሙከራ አልተደረገለትም። ይህ መኪና ምድራችን ላይ የተሰራው አንድ ብቻ ሲሆን መኪናውም ከድምፅ ፍጥነት በላይ እንዲጓዝ የሚያስችሉ 2 የጀት ሞተሮች አሉት። የዚህ መኪና ዋጋም ከ15 ሚሊዮን ዶላር በላይ እንደሆነ ይገመታል። ከዚህም በተጨማሪ በ1997 ወርልድ ጊነስ ቡክ ላይ የዓለማችን ፈጣኑ መኪና በመባል ተመዝግቧል። በአጭሩ ይህንን መኪና ብሎ ከመጥራት ጀት ማለት ይቀላል። ስለዚህ መኪና ሙሉ ቪዲዮ የምትፈልጉ ከሆነ ኮሜንት ላይ ንገሩ። በቀጣይ ቪዲዮ እሰራላችሁ ይሆናል። ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበር። በቅድሚያ ግን ሙሉ ቪዲዮን ስለተመለከታችሁት እያመሰገንኩኝ በየጊዜው እንደዚህ አይነት አዳዲስና አስደናቂ ቪዲዮዎች እንዲደርሱ ቪዲዮውን ላይክ፣ የአዲስ ዘመን ቻናልን ሰብስክራይብ በማድረግ የእኛ ቤተሰብ መሆኑን አይርሱ።